ቫይረሱም በሰዎች መካከል በስፋት የሚሰራጨው የሌሊት ወፍ በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች አማካኝነት ሊሆን እንደሚችል ያመለክታል። ባለፉት ጥቂት ዓመታት የማርበርግ ቫይረስ በተለያዩ ሀገራት የተከሰተ ሲሆን ከነዚያም ውስጥ ኢኳቶሪያል ጊኒ፣ ጋና፣ ዴሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌና ሩዋንዳ እንደሚገኙበት ተመልክቷል። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን እንደገደለም ተመዝግቧል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱ 2 ሰዎች ብቻ ሲሆኑ አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው እንደነበረ ተመዝግቧል። እንደ ጤና ሚኒስቴር ባለሙያዎች መረጃ ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ሲሆን ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን ድረስ አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና በ2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ሲሆኑ በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉን ታውቋል።